እና ለማንኛውም ብልጽግናችን ይቀጥላል። ልማት ከከተማ እስከ ገጠር እያለማን ነው፣ እየሰራን ነው። አልሰራም ስራው ሰልችቶኛል ደብሮኛል ያለ ሰው ከከተማ ወጥቶ እንደዚህ ገጠሩን መቃኘት ይችላል። መሀል ከተማ ቁጭ ብሎ ትችት ማስተናገድ አሁን አልቻልንም። የእናንተ ትችት በቃ ምን ልበላችሁ ይሄ ነው የሚባል አይደለም። ስለዚህ ከመሀል ከተማ ወጣችሁ እንደዚህ ይሄን የመሰለ ገጠር ላይ ያው እስቲ አንድ ነገር አይደለም። በኋላ ደግሞ ሌላ ነገሩን ማሳያችሁ ይሆናል። ውድ ኢትዮጵያውያን እህት ወንድሞቼ፣ የልማት ደጋፊዎች፣ የብልጽግና አድናቂዎች ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያዊ የሆነ ሰው ሁሉ ደሜ ነው። ወዳችኋለሁ። መሀል ከተማውንም እናለማለን፣ ዳሩንም እናለማለን። ይሄ ደግሞ መሪው ስራ ወዳድ ከሆነ ተከታዩም ስራ መውደድ አለበት። ገብቷል። መሪው ልማት የሚወድ ከሆነ ተከታዩም ልማቱን መደገፍ መውደድ አለበት። ልማትን ያልወደደ ያልደገፈ በኋላ ሸክም ነው የምለው እኔ ግልጽ አማርኛ ነው የምናገረው። መሀል ከተማም የኛ ነው፣ ይሄም የምታየው የኛ ነው። ይሄ አሁን ገና ትልቅ ልማት ትልቅ ፕሮጀክት የሚካሄድበት ቦታ ነው። ቦታውን ለጊዜው አልጠቅስም። ወዳችኋለሁ፣ አከብራችኋለሁ። ውድ ኢትዮጵያውያን እህት ወንድሞች፣ ብልጽግና ይቀጥላል፣ ሰላም ይቀጥላል፣ ልማት ይቀጥላል። የሀገራችን ብሔራዊ ጥቅማችንን አስከብረን እንቀጥላለን። በቃ ይሄን አጭር ቃል ነው። አይታለ እስቲ ቦታውን ያው አልነግራችሁም። አመሰግናለሁ።